ቀለመወርቅ ታደሰ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የአራዳ ቅዱስ ጊዮርጊስ ቤተክርስቲያን የመጽሐፍ መምህር እንዲሁም የስብከተ ወንጌል ኃላፊ፣ ክቡራን ወንድሞቼ መምህራን፣ በአገልግሎት የምትመስሉ የሰንበት ትምህርት ቤት ወንድምና እህቶች፣ ክቡር ወንድማችን ዳንኤል፣ ሁላችሁም እንደምን ዋላችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን። አዲስ በሽታ መጥቷል። ሰምታችኋል? ምን ይባላል? አዎ እንግዳ ነገር ልነግራችሁ አይደለም፣ ግን ማርበርገር ይባላል። የዛሬ 4 ዓመትና 5 ዓመት ላይ አፋችንን እንኳን አሜን ማለት አይችልም፣ ጨርቅ ነገር ተሸፍኖብን። ዛሬ ደግሞ ምን ሊያመጣብን እንደሚችል ግድ የለም፣ ኩራት አይሆንም። እንደምን አላችሁ? አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በቅዱስ አውደ ምሕረት ላይ ስላቆመን እንድንዘምርለትም ስለፈቀደልን መስጠት መክፈል የምንችለው ምስጋና ነው። ምስጋናውንም የሰጠን እርሱ አምላካችን ነውና መልሰን እንሰጣለን። አብረን እንዘምራለን። በሰው ዘንድ ቢሟጠጥ ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረዳ ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ አብርቶ ያለቀሰ ሁሉ ይስቃል አይቀርም፣ ይለዋወጠዋል ጌታ መድኃኒዓለም። ማንም ያላሰበው ያልጠበቀው ዕድል ለእኛ ለምስኪኖች ጌታ ይሰጠናል። ማንም ያላሰበው ያልጠበቀው ዕድል ለእኛ ለምስኪኖች ጌታ ይሰጠናል። በሰው ዘንድ ቢሟጠጥ ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረዳ ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ ሰዎች ቢጠበቡም ገንዘብ ለመሰብሰብ ይተላለፋሉ ባልጠበቁት መረብ። እግዚአብሔርን ይዘው በቅን ካልተጓዙ ክፋትና ተንኮል ብዙ ነው መዘዙ። እግዚአብሔርን ይዘው በቅን ካልተጓዙ ክፋትና ተንኮል ብዙ ነው መዘዙ። በሰው ዘንድ ቢሟጠጥ
ሲቀርቡ ለዚች አጭር ዘመን የሚስገበገቡ አይርኩም አይጠግቡም ድሆች እያሳቡ ለዚች አጭር ዘመን የሚስገበገቡ አይረኩም አይጠግቡም ድሆች እያሳቡ በሰው ዘንድ ቢሟጠጥ ተስፋና ደስታ ተናገሩ እኛስ ፈጣሪ ሁሉን የሚረታ ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ አብርቶ
ዝማሬ ክብሮም አምላካችን ልዑል እግዚአብሔር ዝማሬ መላእክት ያሰማልን። ከዚህ በላይ የሚያገለግሉበትን ረጅም የአገልግሎት ዘመን ከሙሉ ጤንነት ጋር እግዚአብሔር ይስጥልን ብላችሁ እግዚአብሔርን ከፍ አድርጋችሁ አመስግኑት። ቅር ብሏችኋልና ደግማችሁ አመስግኑት። ይህ የምስጋና ዕለት የምስጋና ስፍራ ነውና እግዚአብሔርን የምናመሰግንበት አንደበት ያለው ሁሉ የሚያመሰግንበት እጆቹ አምረው ተውበው የተሰሩለት ሁሉ ለሰራው እግዚአብሔር ክብር የሚሰጥበት ስፍራ ነውና ይህ ሰውን የምናመልክበት ሰውን የምናከብርበት አይደለም። ማንን የምናከብርበት ነው? አንደበታችን ማንን ያክብር? እጆቻችን ማንን ያክብሩ? ሲደግማችሁ አንድ ጊዜ አመስግኑ። እንግዲህ የጉባኤያችን የሁለተኛ ቀን ጉባኤ ነው ዛሬ። ነገ ማጠቃለያው ይሆናል ማለት ነው። ሁላችሁም ላልሰሙት ነገር በዚህ ጉባኤ ላይ እንድትገኙ ይህንን አደራ እያለን ከዚህ በማስከተል በቀጥታ የምንሄደው ወደ ዕለቱ ትምህርት ነው። ለዛሬ በዚያ ወደ ምሕረት ለእግዚአብሔር መልካም ፈቃድ የሚያስተምሩን እጅግ የምንወዳቸው ክቡር መምህራችን መጋቤ ሐዲስ መምህር ቀለመወርቅ ይሆናሉ። ለእሳቸው ተናጋሪ አንደበት፣ ለእኛ ደግሞ ሰምተን መልካም ፍሬ የምናፈራበትን እዝነ ልቦና እግዚአብሔር ያድለን። በቀጥታ ወደ ትምህርቱ በስመ አብ የተዋህዶ ልጆች ድምፃችሁ በደንብ ይሰማ። በስመ አብ